እንኳን አደረሳችሁ በሞላው ዓለም ላይ ያላችሁ ክርስቲያን ኢትዮጵያውያንና ኤርትራውያን ሰላም ይብዛላችሁ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ በዓል እንኳን በሰላም አደረሳችሁ። እግዚአብሔር ልጅ ኢየሱስ ክርስቶስ ለሰው ልጅ ታልፎ የተሰጠበት የእኛን ኃጢአት ይዞ በመስቀል ላይ የተሰቀለበት እንደገና ሞትን ድል አድርጎ የተነሳበት የትንሣኤ በዓል በሕይወታችሁ በላይፋችሁ በትዳራችሁና በልጆቻችሁ በድርጅታችሁ በራእያችሁ ሁሉ ላይ በኢየሱስ ስም ትንሣኤን ያምጣ። ይህ ዘመን የትንሣኤ ዘመን እንዲሆን በነገር ሁሉ የመገለጥ የመታየት ዓመት እንዲሆን እመኛለሁ። እኔ ወንድማችሁ ፕሮፌት አበበ መርቆስ ነኝ። በሞላው ዓለም ላይ በዚህ ሰዓት ውጭ ሀገር በስደት ላይ ሆናችሁ የምታከብሩት እንደገና ደግሞ ኢትዮጵያ ውስጥ ያላችሁት ለሁላችሁም ይሄ በዓል የሰላም የደስታ የብልጽግና የመሻገር ዓመት ይሁንላችሁ። ወዳችኋለሁ። ሻሎም